ዛሬ ደግሞ ቀላልና ቆንጆ የሆነ የአፕል ኬክ አሰራር ይዤላችሁ መጥቻለሁ። በጣም ቀላል ነው፣ በጣም ቆንጆ ነው። ቪዲዮውን እስከ መጨረሻው እዩት። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ዛሬ ይህን የመሰለ በጣም የሚያምር ቆንጆ የአፕል ኬክ አሰራር ነው ያመጣሁት። ቪዲዮውን ከወደዳችሁ ሰብስክራይብ አድርጉ። ወደ አሰራር እናልፋለን። እዚህ ጋር እንደምትመለከቱኝ ቤተሰቦቼ 4 አፕል አለኝ። 4ቱን አፕል በደንብ አድርጌ አጥቤዋለሁ። ካጠብኩት በኋላ በዚህ መልኩ እልጠዋለሁኝ። እናንተ ቤታችሁ ያለው አፕሎች የተለያዩ አሉ። ተለቅ ተለቅ ያለው አፕሎች አሉ፣ እንደዚሁ ደግሞ አነስ አነስ ያሉም አፕሎች አሉ ማለት ነው። እኔ የተጠቀምኳቸው በጣም ትናንሾቹ አፕሎች ናቸው። በጣም ጣፋጭ ናቸው፣ በጣም ቆንጆ ናቸው። ይህን ካገኛችሁ ተጠቀሙ። በዚህ መልኩ እንከትፈዋለን። አነስ አነስ እያደረግን ሳሳ እያደረግን ማለት ነው። በጣም ቀላል ነው። በጣም ቆንጆ ነው። በጣም ነው የሚጣፍጠው። የእውነት ነው የምላችሁ። በተለይ አብዛኛውን አፕል ሳንመገበው እንቀርና ይበላሻል አይደለ? ከሚበላሽ እንደዚህ በኬክ መልክ ሰርታችሁ ብትመገቡ በጣም ቆንጆ ነው። ትንሽ ሎሚ ያደርግበታለሁ። እንዲሁም ደግሞ ስኳር እንዳይጠቁር ቁጭ አድርገዋለሁ በጎን ማለት ነው። እዚህ ጋር 2 እንቁላል ያስፈልገኛል ኬካችንን ለማዘጋጀት ማለት ነው። እዚህ ጋር እንደምትመለከቱት ትንሽ ቫኒላ ጨምራለሁ። 1 የሻይ ማንኪያ ቫኒሊያ፣ እንዲሁም ደግሞ ስኳር ብራውን ሹጋር የተጠቀምኩት 1 ኩብ ብራውን ሹጋር እጠቀማለሁ። ሁሉንም በአንድ ላይ በደንብ አድርገን እናዋህደዋለን ማለት ነው። ይሄ ብራውን ሹጋር ከሌላችሁ እናንተ ነጩንም ያገኛችሁትን ስኳር መጠቀም ትችላላችሁ። ምንም ችግር የለውም። ቤት ስላለኝ ነው የተጠቀምኩት ማለት ነው። በደንብ አድርገን ቫኒሊያውን እንዲሁም ደግሞ ስኳሩ እንደዚህ በደንብ ካቀላቀልን በኋላ ግማሽ ኩብ ቅቤ ጨምርበታለሁ። የገበታ ቅቤ የቀለጠ ሞት ነው። ይሄም ከሌላችሁ ዘይት መጠቀም ትችላላችሁ። ምንም ችግር የለውም። ታች ሁሉንም እያንዳንዱ እንትሩን እጽፍላችኋለሁኝ የተጠቀምኳቸውን ማለት ነው። በደንብ እንደዚህ ካዘጋጀን ካስተካከልን በኋላ በደንብ አድርገን ካፈጨነው በኋላ በዚህ መልኩ በስፔቱላ እንደዚህ ጥፍርግ እናደርጋለን። በነገራችን ላይ በጣም ቆንጆ ናት ስፔቱላ ማለት ነው። ለሀገራችን በጣም ነው የምትጠቅመው። 1 ኩብ ከግማሽ ዱቄት እጨምራለሁኝ። እንዲሁም ደግሞ 1 የሻይ ማንኪያ ከግማሽ ቤኪንግ ፓውደር እጨምራለሁ። ሁሉንም በደንብ አድርገን እናዋህደዋለን። በነገራችን ላይ እዚህ ላይ ትንሽ ወፈር ካለባችሁ ወተት መጨመር ትችላላችሁ። እኔ ወተት ጨምርበታለሁ። ትንሽ ወፈር ብሎብኛል። ዱቄት ትንሽ ጨምር አርጊ ስለነበር ማለት ነው። 1 ኩብን ብቻ መጠቀም ትችላላችሁ። ዱቄቱን ማሳነስም ትችላላችሁ ማለት ነው። ምክንያቱም ወተት መጨመር ካልፈለጋችሁ እዚህ ጋር እንደምትመለከቱት ትንሽ ወፈር ስላለብኝ 1/3 የሚሆን ወተት ጨምራለሁ። ወተቱ የሩም ቴምፕሬቸር መሆን አለበት። ቢያንስ ግማሽ ሰዓት እንደዛ ውጭ ላይ መቆየት አለበት ከፍሪጅ አወጣችሁ ማለት ነው። እንደዚህ ትንሽ ቀጠን ይላል ማለት ነው። እንደዚህ አድርጌ በደንብ አድርጌ ካዋሃድኩት በኋላ ያዘጋጀነውን አፕል እንጨምራለን ማለት ነው። በጣም ቀላል ነው። ደግሞ የእውነት በጣም ነው የሚጣፍጠው ማለት ነው። በዚህ መልኩ አፕላችንን በደንብ አድርገን እናዋህደዋለን። አፕላችን ካዋሃድን በኋላ እኔ በጎን የምሰራበት ፓትራ አዘጋጅቻለሁኝ፣ ወይም ደግሞ የኬክ መጋገሪያ ሳህን አዘጋጅቻለሁ። እሱ ምንድነው ከታች ቅቤ ቀብቼ ወረቅ ዝብዳ አድርጌበታለሁ እንደምትመለከቱ። ከላይ ደግሞ ቅቤ ትንሽ ቀባዋለሁ። ቅቤ በጣም ቆንጆ ነው የሚያደርግላችሁ። በነገራችን ላይ በተለይ ለእንደዚህ ለደረቅ ያለ ኬክ ከፈለጋችሁ ቅቤው በጣም ቆንጆ ክሪስፒ ያደርገዋል ኬኩን ማለት ነው። በጣም ቆንጆ ነው እና በደንብ አድርጌ ቅቤ የገበታ ቅቤ ቀባዋለሁኝ። ያዘጋጀሁትን ኬክ ጨምራለሁ ማለት ነው። በጣም ቀላል ነው። በጣም ቆንጆ ነው። እመኑኝ። ቪዲዮውን ከወደዳችሁት ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ የደወል ምልክቷን ኦል የምትለዋን መጫን አትርሱ። ሁልጊዜ አዳዲስ ቪዲዮዎች በምጭን ሰዓት ወደ እናንተ እንዲደርሳችሁ ማለት ነው። እንዲሁም ደግሞ ለቤተሰብ ለጓደኛ ሼር እያደረጋችሁ አበረታቱኝ። ያው ሁልጊዜም ቪዲዮ ለመልቀቅ ትንሽ ጊዜ ያጥረኛል። አይ ነው አውቃለሁ። በጊዜ እየመጣሁ አይደለም። በዚህ መልኩ ኬካችንን በደንብ አድርገን ካስተካከልን በኋላ እንደዚህ ያዘጋጀሁት እኔ አፕል አለኝ። 1 አፕል ስላይስ ቆርጬዋለሁኝ፣ ወይ ደግሞ ረዘም አድርጌ የቆረጥኩት አፕል አለኝ። እሱን ከላይ አደርግበታለሁ። እናንተ አፕሉ ከሌላችሁ ባላችሁ አፕል በ2 አፕል ልትሰሩ ትችላላችሁ። በ1 አፕል መስራት ትችላላችሁ። ቤታችሁ ባለው
ቀላቅላችሁ መስራት ትችላላችሁ ማለት ነው። እኔ ግን ትንሽ አፕል ሊበላሽ ስለነበረ ለዛ ነው እንደዚህ አድርጌ የሰራሁት ማለት ነው። በርከት ያደረኩት እና በዚህ መልኩ ከትፌዋለሁ። ከላይ እንደዚህ አለብሰዋለሁኝ ከላይ በዚህ መልኩ ማለት ነው። በጣም ቀላል ነው። የእውነት ነው የምላችሁ፣ ሞክሩት። እኔ በጣም ከምወደው ነገር ኬኮችን ምናምን እንደዚህ በቃ ጣፋጭ ነገሮችን መስራት ወዳለሁ። ለምንድን ነው አላውቅም። በጣም ነው የምወደው እና መፈላሰፍም ራሱ ወዳለሁ በጣም ማለት ነው። በዚህ መልኩ ከላይ የእንቁላል ነጩን ፓርት ቀባዋለሁኝ። ነጩን ፓርት በደንብ አድርጋችሁ ከላይ እንትኗን ብቻ የአፕሏን ብቻ ቀቡት። እንደዚህ ከቀባን በኋላ ከላይ ብራውን ሹገር ካላችሁ ብራውን ሹገር፣ እንዲሁም ነጩም ካላችሁ ችግር የለውም። ባላችሁ ስኳር መጠቀም ስለምትችሉ ነጩም ካላችሁ ብራውን ካላችሁ ከላይ እንደዚህ ስኳር ነስነስ አድርጉበት። ለምን ከለሩ በጣም ቆንጆ ነው የሚሆነው። ብራውን ከለር ይመጣል ማለት ነው። በዚህ መልኩ ለ50 ደቂቃ በ160 ዲግሪ ሴልሲየስ ላይ ከታች ብቻ አደርገዋለሁኝ ለ50 ደቂቃ ማለት ነው። ከ50 ደቂቃ በኋላ ይህንን ይመስላል። በጣም ቆንጆ ነው። በጣም ነው የሚያምረው። የእውነት ማታ ሰዓት ላይ ነበረ የጋገርኩትና ትንሽ ማብራቱ በደንብ እንትን እያለ አይደለም። በደንብ ከወጣ በኋላ ከቀዘቀዘ በኋላ ከላይ ስኳር ፓውደር እነሰንስበታለሁኝ ለሚኪያጅ ያህል ማለት ነው። እንደዚህ ይሄንን ይመስላል። በጣም ቆንጆ ነው። በጣም ነው የሚያምረው። የእውነት ነው የምላችሁ። እኔ እንጃ በቃ ጣዕሙ አትጠይቁኝ። ከታች ይሄን ይመስላል። ከላይም እንዳያችሁት በጣም ቆንጆ ሆኖ በስሏል ማለት ነው። በተለይ እንደኔ ማለት ነው አፕል ዝም ብላችሁ መመገብ የማትወዱ ካላችሁ፣ እኔ አፕል ዝም ብሎ መመገብ አልወድም፣ ግን ደግሞ በጣም ለጤና በጣም ጥሩ ነው። ግን ደግሞ ማንወድ ሰዎች አለ። እንደዚህ አድርገን ብንመገብ በጣም ጥሩ ነው ብዬ አስባለሁኝ። በዚህ መልኩ በቀላል መንገድ ሰርተን መመገብ እንችላለን። ቪዲዮውን እንደምትወዱትም ተስፋ አድርጋለሁ። ከወደዳችሁት ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። የዛሬው ቪዲዮ ይህንን ይመስላል። በጣም ቆንጆ፣ በጣም የሚጣፍጥ፣ በጣም አሪፍ የሆነ የአፕል ኬክ ሰርቻለሁ። እናንተም ስሩ ትላችኋለሁኝ። ሰርታችሁ ተመገቡ። ባይ ባይ።